ማንም ተጮተብን በዚህ ጆሮ። ከዛስ በስርዓት መጣ ጀለስ ከች እምቢ ያለኝ እንጂ ቻል ብለው እናቴ አረ እንዴት ነው የምናረገው? እንዴት ነው የምናረገው? ወንበሬን ሰበርኳት። የትም ሰፈሯ ነው የትም ሀገሯ የትም ሰፈሯ የትም ሀገሯ አይ 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 ላይቭ ስትሪም ባረገው ሰዎች ይሄን ቪዲዮ ላይቭ ስትሪም ባረገው። ስለዚህ ዘፈን ምንም አላውቅም፣ ግን አብረው እየዘፈንኩ ነው። ለምን ዘፈኑ ደስ ይላል። መጣ ገዙ 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 ምንም እየተቻልን አይደለም። ይሄ ዘፈን ሁላችሁ ከቀባጠርኩባችሁ ዘፈኑ አጡዞኛል ማለት ነው። ጦዣለሁ ማለት ነው። ልንል የምንችለው ነገር ብስራት ትችላለህ። አንደኛ በቃ ለጆሮ ረፍት። ወው ሰላም ሰላም አበሻ ፒፕልስ እንደምን ቆያችሁ? እንዳልኳችሁ በቃ ቃል እንደገባውላችሁ በሰዓቷ በደቂቃዋ ተከስተናል ነው የምላችሁ። እንደተለመደው አብረን ትፍታ ዘና ልንል አብረን ተሰበን በቃ ምንም ማድረግ አይቻልም። ተመልሰናል። እናንተ ብቻ ፍቅራችሁን አልኳችሁ፣ ፍቅራችሁን ደገፍ አድርጉኝ። እኔ ነው አልኳችሁ። በቃ ላት ቁስቁስ ነው የምላችሁ። ደገፍ ብቻ ትንሽ ገፍተር ብቻ ነው የምላችሁ። ለማንኛውም አበሻን ፒፕልስ እንደተለመደው አብረን ትፍታ ዘና ልንል ተመልሻለሁ። ዛሬ በቲክቶክ ቪዲዮ ሪያክት አናደርግም ነግራችሁ ነበረ። ኮንተንት ጨምረናል። አንደኛው ኮንተንታችን የሚሆነው ሚውዚክ ሪያክሽን ነው። ጸዲ ሚውዚክ ሪያክሽን ሲወጡ እናንተም ሰጀስት የምታደርጉኝ እኔም አይቼው ከተመቸኝ፣ አሁን ይሄ ቪዲዮ አይቼው ከተመቸኝ ነው የሚፖስተው። አይቼው ዘፈኖቹ ፈታ ካረጉ ይፖስተታል። ዛሬ እንግዲህ በብስራት ሱራፌል ዘፈን ብዙ ሰው ሲነጋገርበት ነበር። ቲክቶክ ላይ እያየው ነበረ። በጣም ተጠባቂ ዘፈን ከሆኑ ውስጥ አንደኛው እሱ ነው። የእንትናም ዘፈን ነበረ የኩኩ ሰብስቤ፣ እሱን ሰምቼዋለሁ። ብዙም ደስ አላለኝም እና ነው። በእርግጥ ሪያክት አላደረኩበትም፣ ቪዲዮ አልቀረጽኩም፣ ግን ሰምቼዋለሁ። ደስ አላለኝም። ይሄኛውን አልሰማሁትም፣ ግን ተማምኜበታለሁ። ቲክቶክ ላይ ትንሽ የተቆራረጡ ስለሰማሁ ደስ ይላል ብዬ ተስፋ ስለማድረግ ነው ቪዲዮ እየሰራሁበት ያለው። ለማንኛውም አበሻን ፒፕልስ ለእኔ ቪዲዮ መላክ ከፈለጋችሁ ቲክቶክ ላይ አብዱሰበን በማለት ቪዲዮ መላክ ትችላላችሁ። እንዲሁም ሜንሽን ማለት ትችላላችሁ። ይህን ቪዲዮም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ጀምሩት። ለማንኛውም አበሻን ፒፕልስ ስንዘፈን ነው 1 2 3 4 5 6 ነው። ስለዚህ አልበም አይደለም ኢፒ ነው የሚባለው። 6 ብቻ ፖስት ሲደረግ አዲስ ቻናል ነው። ስንት አወሩ ጋይ እስኪ ዛሬ ነው ፖስት የተደረገው። አይደለም በ28 አፕሪል ብቻ አዲስ ቻናል ነው። ምንም ፖስት ተደርጎበት አያውቅም። ምንም በቃ አዲስ ቻናል። ለማንኛውም ሰብስክራይብ አድርጉ። የእሱንም ቻናል የኔንም ቻናል ሰብስክራይብ አድርጉ። እኛም ሰብስክራይብ እናደርጋለን። እስቲ እንጀምር። የጠይም ፈረንጅ ከሚለው እንጀምረው። ደስ ይላል ሲጀምር ራሷ። እሺ እና የጠይም ፈረንጅ መሆኑ ደግሞ ይኸውላችሁ፣ አንደኛው እግር ቀይ ነው፣ አንደኛው እግር ጥቁር ነው። ጥቁሮቹ ለምንድን ነው ጫማ ያላደረግነው ነው? ና እሺ፣ ለማንኛውም ይሁን፣ ዋናው ዓላማች ዘፈኑ ነው። የጠይም ፈረንጅ አንተ ጠይም ፈረንጅ የጠይም ፈረንጅ እናቴ ትሙት እግዚአብሔር። ሳልጀምረው እግዚአብሔርን አልሰማሁትም። ምንም እስካሁን የሰማሁት ነገር የለም፣ ግን በጣም ነው ደስ የሚለው። በጣም ደስ ይላል ዘፈኑ ነው የምላችሁ። በጣም ደስ ይላል። እሺ ጠይም ፈረንጅ ሰፈፍ የመሰለ ለማር ወለላ አየሁ የሰው ቅኔ ተዘርፎ በሌላ ግዕዝ መለኮሰ የልጅ ስላጣ ከሰው
ቆንጆ መጣ የጠይም ፈረንጂ አንተ የጠይም ፈረንጂ ጠይም ፈረንጂ አንተ ጠይም ፈረንጂ የህንደኬ ርስት የቢላል ቤት ርቆን ጸጋ ጠፍቶን ቅባት እኛ ነን እኔ የሚዘመልጅ ቁልቋላ ጋሞም ጠያይም ፈረንጂ በራስ ጎዳና ተጓዝተንና የሌላን ተውና ሰብታይትል ስላልሆነ እሺ አብረው እያልኩ ያሉት ምንም አልሰማሁትም እስካሁን ባንተነት ጽና ፉል ባንድ መሰለኝ ይሄ ነገር መሰለኝ ለምን ሁሉም ነገር እየተሰማኝ ነው ትንሽ የሆነ ነገሮች ይቀሩታል እንጂ ሁሉም ነገር እየተሰማኝ ነው ጥቁርና ጠይም ተጋብተው ባዋጅ ዘንድሮስ የጉድ ነው ወለዱ ፈረንጂ አመልማሎ ነበር ቢጫ ቀይ ባንዲራው ዛሬስ ተንጠራርቶ ነጭ ቀለም ነካው ፈረንጂ አንተ ጠይም ፈረንጂ 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 ልውጥ አንለው የኛ ነው መልኩ የኛ እንዳንለው የሰው ታሪኩ ለሚያውቀው አዲስ ለራሱ ባዳ ነጭ ሆኖ መጣ ጥቁር እንግዳ በራስ ጎዳና ተጓዝ ፍጥንና የሌላን ተውና ባንተነት ጽና ይሄኛው ፒስ ነው የጠይም ፈረንጂ ፒስ ነው የጆሮ ረፍት የሆነ ዘፈን በአጠቃላይ እኔውና መጨረሻ ላይ ደስ ካለን አንዱን መልሰን እንሰማዋለን እናንተም ሬት አድርጉ የጠይም ፈረንጅ አንደኛ በየቅደም ተከተሉ የጠይም ፈረንጅ አንደኛ ማን ልበል ሁለተኛ ይሻልሻል ብዬ 3 ከዛ ማን አስባ ነው 4 ጉዞ 5 አዲስ ሰው ነኝ 6 ከ6ቱ ደስ ያላችሁን ኮሜንት ላይ አስቀምጡ እና የሆነ ነገር ብቻ ደስ የሚላችሁ ነገር ኮሜንት ላይ አስቀምጡ ሁለትን እንስማው ማን ልበል ልቤን ወሰድሽው ቆይ ልቤን ወዴት አደረሽው ምነው ጥርስሽን በወተት አጥበሽው አርብሮ ባይቼሽ ልቤን አስገደብሽው እስኪ ስጭኝና የማርያም መንገድ ሄጄ ልጠበለው ያንቺውን መውደድ ማልበል ልቤን ወሰድሽው ቆይ ልቤን ወዴት አደረሽው ማልበል ልቤን ወሰድሽው ቆይ ልቤን ወዴት አደረሽው ያስደምማል ግጥሙ ምናምን ጸዴ ነው ዝም ብዬ እየሰሙ ያሉ ዝም ነው የሚያስብለው ይዘፈን ነው የምላችሁ ዋው እኔ በጣም የጠበኩት በእውነት ለምናገር የኩኩን ነው ግን የኩኩ አልጣመኝም ለምንድነው አላውቅም ደስ አላለኝም ይሄኛው ግን ሰዎች ይሄኛው ግን በቃ ጸዴ ዘፈን ነው የሆነ ደግሞ እኔ እንደራሴ እምወደው ዘፈን ነው እንደራሴ ስላችሁ በቃ እንደዚህ አይነት አሪፍ ቢት ምናምን አለው እና ግጥሙ ምናምን በደንብ የሰማችሁት ነው እና ደስ ይላል ዋው እኔ እንደዚህ አይነት ዘፈን ስለሚመቸኝም ይሆናል ብቻ ደስ ይላል የኛው የሺ ግምት የሰው ዛላ ሁለመናሽ የሚበላ በፍቅር አንጀት የሚበሉ ለካን
አይነት አሉ ለካ እንዳንቺ አይነት አሉ የማነሽ አይናማ የሰው ማርጣዝማ የማነ ፀሐይ ልሙቅሽ ወይ የኔው ቀዘባ አንቺ አይነ ሌባ ስትሄጂ በመንገዱ ምናለሽ ወንዱ ማልበል ማልበል መልበል በፈጠረኝ አርጎ ዘቢቤ ደጃፎ ባስተጋችኝ ነበር ጎትታ ወዳፏ ማልበል ልቤን የወሰድሽው ቆይ ልቤን ወዴት አደረስሽው ማልበል ልቤን የወሰድሽው ቆይ ልቤን ወዴት አደረስሽው ይግምት የሰው ዛላ ሁለመናሽ የሚበል ይኸውላችሁ እኔ ከዚህ በኋላ ዘፈን ወደድኩኝ ካልኳችሁ ወደድኩ ብቻ የለም ወደድኩት የሚባል ለምን ነው ታውቃላችሁ? ቆይ ከዚህ በኋላ እንደውም በቃ እንደ ህግ ይሄ ማይክ ወጣ ማለት ከዚህ ከመሳቢያ ውስጥ ይሄ ማይክ አወጣሁት ማለት ይህን ዘፈን ወድጄዋለሁ እንደማለት ነው። በጣም ወድጄዋለሁ ማለት ነው። ትንሽ ወደ ኋላ ተመልሰን እንስማ። እሺ ግምት የሰው ዛላ ሁለመናሽ የሚበላ አንጀት የሚበሉ ለካ እንዳንቺ ማንታሉ አይነት አሉ አንቺ ዋይና ልሙቅሽ ወይ እናቴ ምንም በለው ነው በቃ እኔ እኮ ሺሽ ነው በቃ እረፍት በቃ የጆሮ እረፍት እነማንም ጆሮአችንን ተጫወቱበት እነ ጀለስ ይመጣሉ ለጆሮአችን እረፍት ይሰጡናል። እንቀጥላለን። በልቤ ወሰችው ልቤን ወዴት አደረሽው? ተው መቆሙን ተውት መቆሙን ተውት። ነው የምንሰማው ቁጭ ብለን አርፈን ተቀምጠን ነው የምንሰማው። በቃ እናቴ ተሞት እንዲህ በ10 ጣት ማለት በ10 ጣት ቸብ ማድረግ አለብን። ምንድን ነው የምላችሁ ስትሪም ማድረግ ብችል ኖሮ አይ ጋር ነበር የምንለው። በቃ እኔ ነበር የማውቀው እንዴት ስትሪም እንደማደርገው ይሄን ዘፈን እንዴት ስትሪም ላደርገው እንደምችል እኔ ነበር የማውቀው። ዋው በጣም አስማት ነው። ብስራት ትችላለህ ልንል የምንችለው ነገር ብስራት ትችላለህ። አንደኛ በቃ ለጆሮ እረፍት። ዋው እሺ እንቀጥላለን። ይሻልሻል ብዬ ስሎ ይመስለኛል። ስገምት ስሎ ይመስለኛል። እሺ ባይዘዌ ግጥሙን ገጣሚ ምናምን የሚለውን ማላነበው አውቄ ነው ሰዓት ላለመፍጀት በሚለው ነው። ማይካችን አስቀምጠናል። የቅድሙን ዘፈን ወደድ ነው። አሁንም ከወደድ ነው ይሄ ማይክ እናነሳለን እንደማለት ነው። እምቢ ያለኝ እንጂ ቻል ብለው ወደ እናቴ አረ እንዴት ነው የምናረገው? ወንበሬን ሰበርኳት።
እንቀመጥ እናቴ። ወይኔ እግዚአብሔርን በጣም ደስ እያለኝ ነው እየሰማሁት ያለው። ሲጀምር ስሙት ይዩት። ቆይ እምቢ አለኝ እንጂ ቻል። እንረጋጋ እንስማው። አላበኙላ ላበላ ብስራት እናቴ ላይቭ ስትሪም ባረገው ሰዎች ይህን ቪዲዮ ላይቭ ስትሪም ባረገው ብለው ሆዴ መቻል ነበረ እኔማ ልምዴ የለኝም እንጂ የተረፈ አቅም እኔ ስለ ፍቅር ሰስቼ አላውቅም። እምቢ አለኝ እንጂ ቻል ብለው ሆዴ መቻል ነበረ እኔማ ልምዴ የለኝም እንጂ የተረፈ አቅም እኔ። እጅ ሰጥተናል፣ ማይካችንን አንስተናል። እንዴት ነው ደስ የሚለው? እንዴት ነው ደስ የሚለው? ወይ ስለ ፍቅር ሰስቼ አላውቅም። በቃ ዝም ብለን መስማት ነው ሰዎች፣ ዝም ብለን መስማት ነው። ዝም ብለን ምን አስተያየት እንሰጣለን? እሺ እኔ እኮ እዚህ ላይ እኮ ብዬ እንደ ልጅ ዕድሜ ልክ ያስኩሽ አባብዬ ይሻልሻል ብዬ ስንቱን ነገር ዋጥኩት ዶሮ ማታ ብዬ ይሻልሻል ብዬ እንዳላየው አለፍሽ ስቄ ተቀብዬ ይሻልሻል ብዬ ባይገባው ነው እንጂ ታጋሽ ነሽ ብዬ ይሻልሻል ብዬ ላልወደው ሰውማ ማምሻም ዕድሜ ነበር ቀኑ ባይጣፍጥም ለሆነለትማ ተስፋ ምራት ነበር ጣት የሚያስቆረጥም ዶሮ ማታ ያለ ሲደልል የኖረ ራሱን በቅልጥም የኔ ቢጤ የዋህ የኋላ እንዴት ተስፋ አይቆርጥም። ጀመረው ስሙት ለኝ እንጂ ሆዴ መቼ መለረም እኔማ ልምዴ የለኝም እንጂ የተረፈ አቅም ሰስቻ እንዳንሰብረው የማይክ እንዳይሰበረ የማይክ ዛሬ እንዲህ እጃችንን በደረት አድርገን ማዳመጥ ነው ያለብን። በቃ እንዲህ ዝም ብለን ይሻልሻል ብዬ ከዛሬ ለነገ ቀለል ይልልሻል ይሻልሻል ብዬ ያስታማሚ ህመም አድሮ ይገባሻል ይሻልሻል ብዬ ቢመርም ቢከብድም ዋጥኩት ለብቻዬ ይሻልሻል ብዬ የቻልኩትን እውነት አትችውም ብዬ ይሻልሻል ብዬ ላለስልስ ብለው ሻክሮም ቢያለኝ እንጂ ያላመሉ ሆዴ እንደምንም ብዬ እኔስ ልችል ነበር ያው እንደ ልማዴ እያየ እንዳልተወሽ ቀር እንዳላለሽ እየደጋገመ ምን ላርግሽ እንግዲህ ሆዴ ለይቅርታ ዘንድሮስ ለገመ። እኔ አልቻልኩም። እንዴት ነው የሰራችሁት? ይህን ዘፈን እንዴት ነው የሰራችሁት? ይህ ዘፈን ቃል የለኝም። ተውት።
ማይኬ እግዚአብሔርን ቃል የለኝ በጣም ነው ደስ የሚለው። ስድስቱንም እንስማውና እግዚአብሔርን አስማ ያውላችሁ ከግጥሙ ዜማው ከዛ ሚክሲንጉ ማስተሪንግ እንዳለ ጸዴ ነው። ሶስት ቲፒ ይቀረኛል። ሶስቱን ደግሞ እንግፋው። በቃ ሶስት ነው የሚቀረን። ችለን እንግፋው እምላችሁ ችለን እንግፋውና አሁን ይኸውላችሁ ቅድም ምን አልኳችሁ? ከስድስቱ አንዱን መርጠን መጨረሻ ላይ እንደግመዋል አልኩኝ። ሶስቱን ደስ ይላል። እኔ ምን እንደምላችሁ አላውቅም። እግዚአብሔርን እንጨርሰው። ሶስቱን የሚቀረን ሶስቱን እንጨርስ። በቃ ምን አስባ ነው የሚለውን ደግሞ ምን አንተ ራስህ ምን አስበህ ነው ብስራት? ምን እሺ አሁን አንበብ ይኸውላችሁ ዜማ ብስራት ሱራፌል። እሺ ቆይ ይሄኛው ከሌላ ዘፈን ነው። እሺ እንጨርስ። ይኸውላችሁ ማስተሪንጉን ሚክሲንጉን ምናምን እሺ ቅንብርና ሚክሲንግ ስማገኘው ሳሙኤል ስማገኘው እንትና ነው ዲታ ስቱዲዮ መሰለኝ። ዲታ ስቱዲዮ ምናምን እሱ መሰለኝ። ከዛ ማስተሪንጉን አበጋዝ ነው። ዋው ያው ስንገዳገድ እንደ ኑሮ ከብዳኝ ይብላኝ እንጂ ለኔ ለጠፋብኝ መንገድ በየሄደችበት እሷ ታዳም ዘመድ የትም አገሯ ነው የትም ሰፈሯ የትም አገሯ የትም ሰፈሯ የትም አገሯ ነው የትም ሰፈሯ ነው የትም አገሯ የትም መንደሯ የትም መንደሯ ነው። አይ በግላጭ ላትገኝ ወደድኩሽ ምን ትሆኚ ታይምን ነው በግላጭ ላትገኝ ወደድኩሽ ምን ትሆኚ። እስካሁን ምንም አይወላችሁ 1 ደቂቃ ከ50 ምንም አላወሩ። ለምን ይሄኛው ዘፈን በጀመሪያ ሲጀምር ትንሽ ቅር ብሎ ነበረ። መሀል ላይ ግን ጀለስ እንደለመደችው ፈታ በለዋለች። በቃ መሀል ላይ ነው የምላችሁ የሆነ ሰከንድ ላይ ጀለስ ምን ነው ዝም አላችሁ አለች። ምን ነው ዝም ወዝወዝ ቀስቀስ በሉ እንጂ እንጃ በእጇ ልቤን ቀምታኝ ሀብቴን ነጥቃኝ ሄዳለች። አይ ይኸውላችሁ ግጥሙን እኮ የምላችሁ ለዚህ ነው። ከሩቅ የምንጭ ውሃ ከቅርብ ይኸውላችሁ በቃ ቆይ የት አለ ቆይ ስሙ ሰማችኋ?
ከሩቅ የምንጭ ውሃ ሲቀርቧት እሳት የምንጭ ውሃ ሚንስ ጸዴ ነገር ነው ከርቀት ስታየው ጸዴ ነገር ነው ስቀርባት ግን ጀለስ በውበቷ ታቃጥላለች እሳት ነች ትርጉም በአብርሃም መስፍን አረብስ ራሱ አንቺ ራሱ እሳት ነሽ ማለት ይቀርቧት እሳት እንዲህ ነው አፍቃሪ አልሞ ሲስት ወዶ መናዝቶ ለፍቶ መናዝቶ ማን ያምጣልኝ እሷን አደባ አስገዝቶ የትም ሀገሯ ነው የትም ሰፈሯ የትም ሀገሯ የትም ሰፈሯ የትም ሀገሯ የትም ሀገሯ ነው የትም ሰፈሯ ነው የትም ሀገሯ የትም ሰፈሯ የትም ሀገሯ አይ 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 በግላጭ ላትገኝ ወደድኩሽ ምን ትሆኚ በግላጭ ላትገኝ ወደድኩሽ ምን ትሆኚ አይ 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 አንጀት አሪፍ በቃ ውስጥ ጥፍስ ጆሮ ደስ እኔ እኮ የማንም መጮቻ ሆነን ነበር ጀለሶች ጋይሶች የማንም መጮቻ ማንም ተጮተብን በዚህ ጆሮ ከዛስ በስርዓት መጣ ጀለስ ከች እኔ አሽቃብጥ ተብዬ ቢከፈለኝ ሁላ እንደዚህ ላልል ይችላል እንደዚህ አይደለም ለምን ዘፈኑ ነው ዘፈን እናቴ ትሙት እኔ ምን እንደሆንኩ አላውቅም በጣም ያሽቃበጥኩ ነው ግን ዘፈኑ ነው ሰዎች ዘፈኑ ነው እንላለን ሰዎች ለምን እንደሆነ ታውቃለህ መጨረሻ ላይ የምንመርጠው ዘፈን ላይኖር ይችላል መጨረሻ ላይ እንድንመርጣ እኔ ምንም ከኔ አስተያየት እንዳጠብቁ አስተያየት ወፍ ምንም ልል አልችልም ከዚህ ዘፈን ከዚህ ዘፈን ልል የምችለው በአስር ጣጤ እንደዚህ ያጨበጨብኩኝ ይችላለሁ በስራ ሱራፌል ይችላል ልል የምችለው በቃ ቆይ እሺ የታምራት ሐኪሜ ነሽ መድኃኒቴ እሺ አንተ እንደው ፊት ጋሻ በራ ሞላ ገብተውበታል ነው የምልህ ግን የጋሻ በራ ድምፅ አይመስልማ ጋሻ በራ ሚስ በክራር የሚዘፍኑ ሰውዬ ዳዳዳዳዳን ዶን 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 አንተ ምናምን የሚሉት ሰውዬ ናቸው ጋሻ በራ ሞላ ማለት ግን የእሳቸው ድምፅ አይመስልም ስሙት የእንትና ድምፅ ስለሺ ደምሴና ጋሻ በራ ሞላ ነው የገቡበት ጋሻ በራ የሚለውን ብቻ ነው የሰማሁት ስለዚህ ስለሺ ሊሆን ይችላል ስሙት ቀይሽ ይውላችሁ ሳይጀምር የዘፈን ደስ ብሎኛል ዜማ ብስራት ሱራፌል ነው ግጥም ወንደሰን ውብና ብስራት ሱራፌል ይላል ቅንብር ካሙዙ ካሳብ ካሙዙ ክሰሽናል በዚህ ዘፈን ይመችሽ ጊልዶንም መከር አድርገው ወንድምንም ምከረው እሺ ቤዝ ጊታር ሎሃ ማሪ ሚክሲንግ ሮቤል ጫኔ ማስተሪ በቃ ይውላችሁ አበጋዝ ሰማው ይህን ዘፈን ማስተሩን አስተካከለው እንደዚህ ምናምን ጸዴ ነው አለ ጀለስ ከዛስ በስራት አወጣው ከዛስ እኔ ሰማሁት ከዛስ ደስ እያለኝ ነው የዘፈን ነው የምላችሁ
ማይካችንን አናስቀምጥም። ለምን የዘፈን ጸዴ ነው። አልፎ የኔተራ የልቤተስት ስም ሲጠራ የፍቅር ብልሃት የአፍላነት መዘዙ። እዚህ ጋር እያነበብኩ ነው። ስለዚህ ዘፈን ምንም አላውቅም፣ ግን አብረው እየዘፈንኩ ነው። ለምን ዘፈኑ ደስ ይላል። ከመምህር ገዙ ገዙ መጣ ገዙ መጣ ገዙ መጣ ገዙ ካለንጋው ጋር ከነጓዙ ልቤ ወዶሽ በማጥፋቱ ትዝ ይለኛል። ከመግባቴ በፊት አርቲስት ቲቪ ላይ ምን አይቻለሁ? ዝም ብዬ ከመግባቴ በፊት ሊያው ብዬ አይቼዋለሁ። ከዛ ይሄ ዘፈን ለማን ነው? ብስራ ሱራፌል ላስተማሩት ለአቶ ገዙ ለመምህር ገዙ ነው። ስለዚህ ብስራ ሱራፌል ይችላል ማለት ነው። መምህር ገዙ ግን እኔም እንደዚህ አይነት ጸዲ አስተማሪዎች አስተምረውኛል። ዘፋኝ መሆን ልዘፍንላቸው የምችላቸው አስተማሪዎች 1 3 2 2 3 2 ምናምን መጣ ገዙ ገዙ መጣ ገዙ ገዙ ምንም እየተቻልን አይደለም። ይሄ ዘፈን ብስራት፣ ይሄ ዘፈን ማለት ተውት ያለው ስቃይ አቤት ያለው ጭንቀት አልወጣም ካሳቤ ካለንጋው ጋር ከነጓዙ ልቤ ወዶሽ በማጥፋቱ ትዝ ይለኛል ግርፋቱ። ገዙ መታገዙ ገዙ መታገዙ 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 ከፈተና ወተን ብርከ 60 ይዤ ከነ ጓደኞችሽ ሸንኮራጋብሽ ጀለስ በአንድ ብር ከ60 ከነ ጀለሶቿ ላይ አስደሰታት። በቃ ፋፍሽ ነው ያረጋት በአንድ ብር ከ60። አሁን 1600 ብር ብንይዝ ምንም ላናመጣ እንችላለን ነው። ያውላችሁ ከቀባጠርኩባችሁ ዘፈኑ አጥዞኛል ማለት ነው። ጦዣለሁ ማለት ነው። እጄን ስዘረጋ ያኔ ገዙ ቲቸር ገዙ ገዙ መጣ ገዙ መጣ ገዙ መጣ ገዙ እያስጠናችኝ ነው። ያላት የእውቀት ፍቅር በጣም ገራሚ ነው አይደል? ሸንኮራ የሚያስመጥጥ ምን ጉዳይ ያገኛችሁ? ወይኔ ገዙ ቲቸር ገዙ ገዙ መጣ ገዙ ገዙ መጣ ገዙ ገዙ መጣ ገዙ መጣ ገዙ ገዙ መጣ ገዙ መጣ ገዙ መጣ ገዙ በቃ ይኸውላችሁ አሁን ለዚህ ሳምንት ይህን ሳምንት አይደለም ይህን ወር ይህን 6 ትራክ ብቻ ነው የምሰማው። ጀለስ ይኸውላችሁ ሰው ዝም ብሎ 12 ትራክ ምናምን ያወጣል። ምንድነው 12 ትራክ? ጽድት ያለ እንደዚህ 6 ስራ ምናምን። እኛ ጽድት ያለ ስራ ነው የምንፈልገው ሰዎች። እንደዚህ ቁጭ ቆይ 6ኛው እንስማና ሙሉን እናገራለን። አዲስ ሰው ነኝ አናስቀምጥም፣ ማይኩን አናስቀምጥም። ለምን? ይህም ደስ ይላል። በጣም እርግጠኛ ነኝ። አዲስ ሰው ነኝ እኔ
ፍማትቆስቁሽበት በታመነው ጎኔ ፍማትቆስቁሽበት እንዲቀስ እያለ ፍሎ እያረገ ይሄድና ጀለስ የሆነ ሰዓት ቡም ታዩታላችሁ። በታመነው ጎኔ አዲስ ሰው ነኝ እኔ እኮ ደግሞ እኮ ድምጿ እኮ ነው። እኔ እኮ ደግሞ እኮ ድምጿ ነው እኮ የሱራፌል ድምፅ እኮ ነው። እኔ እኮ እደመማለሁ እኮ እኔ እኮ አልደመም። እሺ አዲስ ሰው ነኝ አድመኩሽበት በመታነው ጎኔ ደከመኝ ጠጡ እስኪ እናንተም ውሃ እንጂ አንችሎ ይህን ዘፈን ከጎናችን እንዲህ ፋን ምናምን ከቦ ካልሆነ አንችሎ እንደመማለን እንቀጥላለን። ካለው ሰው ሆኖ ሁሉ ይቀና ነገር አንቺም ከኔ ጸባይ የማትወጂው ነበር ታዲያ አይተሽ መድከሜ። ይህን እኮ ነው የምላችሁ። የሆነ ዘፈን ግጥሙን በደንብ እየተረዳችሁት ምናምን ስትሰሙት የሆነ ልብ ውስጥ ይገባል እምላችሁ። ገባችኋ? አይ እውነት ለመናገር በቃ የሆነ ግጥም እየሰማችሁት እያስተዋላችሁት ምናምን ስትሰሙት እንዲህ ልባችሁ ውስጥ ቦርቦር ያ ምን ነበር እንደዚህ የሚለው ዘፈን እነዛ እንደዚህ እያለ መዘግለግለግለግ እያለ ነው የሚገባው ነው ወደ ውስጣችሁ እምላችሁ። ጀለስ ሙዚቃን ወደ ላይ ከፍ ነው ያደረጋት። ደስታሽን ለማምጣት ለምን ይመስልሻል ዛሬ መሳሳት ያለ ዳኛ አታርጊኝ ፍርደኛ ያለ ዳኛ አታርጊኝ ፍርደኛ ያለ ዳኛ አታርጊኝ ፍርደኛ ያለ ዳኛ አታርጊኝ ፍርደኛ። አዲስ ሰው ነኝ እኔ አዲስ ሰው ነኝ እኔ አዲስ ቆስቁሽበት በታመመ ጎኔ መሳሪያ ታብዥበት በታመነው ጎኔ አምናን ከህይወቱ አውጥቶ ከረሳ ወዳጅ ለበደለው አይሰንፍም ወይ ካሳ መልኬ መስታወቱ ቤት ግን አዲስ ነው እርቋል ከስህተቱ ያለ ዳኛ አታርጊኝ ፍርደኛ ያለ ዳኛ አታርጊኝ ፍርደኛ ያለ ዳኛ አታርጊኝ ፍርደኛ ያለ ዳኛ አታርጊኝ ፍርደኛ ወይ አዲስ ሰው ነኝ እኔ አዲስ ሰው ነኝ እኔ
ስቁሺበት በታመመ ጎኔ በታመመው ይኸውላችሁ መጀመሪያ ውሃ እንጠጣለን። ለምን ብዙ ላወራ እችላለሁ። ይኸውላችሁ ይህ አልበም እናቴ ትሙት እውነት ለመናገር በጣም ጸዴ ኢፒ ነው። በጣም ጸዴ አልበም ነው። አልበም ለካ ይባልም ኢፒ ነው። እሺ ከስድስቱ የቱን እንስማ? ደግመን የቱንም አንሰማም። ለምን? ሁሉም ደስ ይላል። ይኸውላችሁ ጀለስ ምንድን ነው ያደረገው? አስጨፈረን፣ አዘለለን፣ ደስ አስባለን፣ አስቀወጠን፣ ወደ ላይ ከፍ አስደረገን። ከዛስ ተረጋጉ አለ። ኩል ዳውን። ተረጋጉ ሰዎች ተረጋጉ። ረጋ ብላችሁ ደግሞ የሆነች ቦታችሁ ምናምን አዳምጡ፣ የሆነች ቼክሳችሁ ምናምን አስተውሱ አለ። ከዛ ሰኛ ተደሰት፣ በዚህ አልበም ተደሰት። እስቲ ዝም ብላችሁ ኮሜንት ላይ እንደዚህ አጨብጭቡ፣ የማጨብጨብ ምልክት ምናምን አስቀምጡ። ፍቅራችሁን ለብስራት ሱራፌል ለእኔም አሳዩ። ሰብስክራይብ ማድረጋችሁን። እኔ ምንም አልልም፣ ምንም አላወራም። በጣም ደስ የሚለው አልበም ነው። በቃ እኔ ምንም ልል አልችልም። ምንም ጀለስ ኦ ማይ ጋድ አይ ተደመሙ ነው ያለችው ጀለስ ተደመሙ፣ ደስ ይበላችሁ ነው ያለው። ከዚህ በላይ ምንም አልበም። ለማንኛውም አበሻን ፒፕልስ የዛሬ ቪዲዮአችን ይህን ይመስል ነበር። በዛሬ ቪዲዮአችን እንግዲህ ትፍታዘና እንዳላችሁ ተስፋ አደርጋለሁ ብቻ አይደለም በጣም እርግጠኛ ነኝ። ለማንኛውም አበሻን ፒፕልስ እኔንም በስራት ሱራፌልንም ሰብስክራይብ ማድረጋችሁን እንዳረሱ። ይህን ቪዲዮም ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁ ፍቅራችሁን አሳዩኝ፣ ግለጹልኝ። እናንተ ደገፍ አድርጉኝ። እኔ እምሽክ ነው የምለው። እኔ ቃሌን እያከበርኩ ነው። እናንተ ናችሁ የቀራችሁ። እናንተ ቃላችሁ በማክበር ሰብስክራይብ አድርጉ ይህን ቪዲዮ። ለማንኛውም አበሻን ፒፕልስ በቀጣይ ቪዲዮ ተገናኝተን አብረን ፈታ ዘና እስከምንል ድረስ ይሜ